ጀማሪ ካሜራማኖች እጃችሁ ላይ የምትጠቀሟቸውን ካሜራዎች በደንብ እየተጠቀማችሁ ስላልሆነ ሲኒማቲክ ሉክ ያላቸው ከለሮችን እንዲሁም ደግሞ ፕሮፌሽናል የሆኑ የካሜራ ሉኮችን እና በጣም አሪፍ የሆነ ስኪን ቶን ያለው ቪዲዮዎችን ካሜራችሁን ሴቲንግ ብቻ በማስተካከል ያለምንም ከለር ግሬዲንግ ልክ እንደዚህ አይነት ቪዲዮ መቅረጽ ትችላላችሁ። ወይም ደግሞ ለተለያዩ ስራዎች ይጠቅማሉ ብዬ ያሰብኩትን በዚህ ቪዲዮ ስለ ፒክቸር ስታይል በአጭር ደቂቃ ፉል ቱቶሪያል አዘጋጅቼላችሁ ፒክቸር ስታይል ምንድነው የሚለውን ስንት አይነት ፒክቸር ስታይሎችን ካሜራችን ላይ ማግኘት እንችላለን፣ በአጠቃላይ ስለ እያንዳንዱ ፒክቸር ስታይሎች ምን አይነት ቦታና ምን አይነት ዌዘሮችን እየተጠበቅን መጠቀም እንዳለብን የሚያሳይ ቪዲዮ አዘጋጅቼላችኋለሁ። ሰላም እሱ ባለው እባላለሁ። ቪዲዮ ኤዲተርና ቪዲዮግራፈር ነኝ። በዛሬው ቪዲዮ በካነን አር ካሜራ የፒክቸር ስታይል እየሞከርን ቼክ የምናደርገው ይሆናል። እያንዳንዱ ነገር ብሬክ ዳውን እያደረኩ በዚህ ቪዲዮ ማሳያችሁ ይሆናል። ፒክቸር ስታይላችንን ካሜራችን ላይ ሜኑአችን ውስጥ እንገባለን። እዚሽ ጋር የሜኑ በተን አለች። ሜኑዎችን ይዘረዝርልናል። ከዛ ጠጋ ስናረገው አራተኛ ቁጥር ላይ ፒክቸር ስታይል የሚል አለ። እሱን ኦኬ ትሉታላችሁ። ከዛ በኋላ እንደምታዩት አውቶ፣ ስታንዳርድ፣ ፖርትሬት፣ ላንድስኬፕ፣ ፋይን ዲቴል፣ ናቹራል እያለ ይዘረዝራቸዋል። እኛ በዚህ ቪዲዮ እንደገለጽኩላችሁ እነዚህን አራቱን እናያቸዋለን። አውቶ ላይ ማድረግ ከፈለጋችሁ እዚህ ውስጥ ገቡና አውቶ የሚለውን ትነኩታላችሁ። ከዛ ደግሞ ለምሳሌ ፖርትሬት ላይ ማድረግ ከፈለጋችሁ እዚሁ ጋር ወደታች እያደረጋችሁ ትመርጡትና ኦኬ ትሉታላችሁ። በተጨማሪ ደግሞ ለምሳሌ ዲቴል ኢንፎርሜሽን ዲቴል የሚል አለ። እሱን ክሊክ ስታደርጉት እንደምታዩት ሻርፕነሱን፣ ስትሬንግዙን፣ ኮንትራስቱን፣ ሳቹሬሽን፣ ከለር ቶኑን እያንዳንዱን እዚህ ጋር ዘርዝሯቸዋል። ከዛ እናንተ ኮንትራስቱን እዚህ ላይ እንደምታዩት 0 ላይ አድርጌዋለሁ። ኦኬ ብላችሁ ልክ እንደዚህ መጨመርና መቀነስ ትችላላችሁ ማለት ነው። የቪዲዮአችሁን ኮንትራስቱን በጨመራችሁት ቁጥር ቪዲዮአችሁ በጣም ስትሮንግ የሆነ ፒክቸር ነው የሚኖረው። ለዛው ቪዲዮአችሁን ሊያበላሽባችሁ ስለሚችል ሁሌም ቀንሳችሁት ብትሰሩና ኤዲቲንጋችሁ ላይ ብትጨምሩት የተሻለ ነገር ታገኛላችሁ። እንደምታዩት ሳቹሬሽን የሚላለ ሳቹሬሽንንም ልክ እንደዛው መጨመር የለባችሁም። በጨመራችሁት ቁጥር በጣም ፒክቸራችሁን ሞር ሳቹሬትድ እና ቫይብራንት ያደርግባችሁና በጣም ይቀላባችኋል ቪዲዮአችሁ። ከለር ቶናችሁንም እያያችሁ እንደ እናንተ ባክግራውንድ እና ከለር ቶን እየጨመራችሁና እየቀነሳችሁ ማስተካከል ትችላላችሁ ማለት ነው። ፒክቸር ስታይልን በቀላሉ እዚህ ሴቲንግ ውስጥ በመግባት ማግኘት ትችላላችሁ ማለት ነው። ወይም ደግሞ ስክሪናችሁ ላይ እዚች ጋር ኪው የምትለው አስተገቡና እዚህ ጋር ከሚዘረዝራላችሁ ኦፕሽኖች ውስጥ እቺን ክሊክ ታረጓታላችሁ። ከዛ እንደምታዩት ከስር እያንዳንዱን ይዘርዝሯቸዋል ማለት ነው። እዚህ ጋር እንደምታዩቸው አውቶ፣ ስታንዳርድ፣ ፖርትሬት የሚል አለ። እዚሁ ጋርም ተመሳሳይ ናቸው። ኢንፎርሜሽን የሚለውን ክሊክ እያደረጋችሁ እዚሁ ስክሪን ላይ መቀነስና መጨመር ትችላላችሁ ማለት ነው። ፒክቸሩ እንደምታዩት ኮንትራስቱን በጨመርነው ቁጥር በጣም ሃርድ የሆነ ፒክቸር ነው የሚያደርግብን። እንደዚህ ቀንሰ ነው ግን አሪፍ ፒክቸር ማግኘት እንችላለን። ፒክቸር ስታይል ምንድነው ለሚለው ማታውቁ ካላችሁ ፒክቸር ስታይል ማለት ካሜራችን ላይ የምናገኘው የካሜራችንን ከለሩን፣ ሻርፕነሱን እንዲሁም ደግሞ ኮንትራስትና ስኪን ቶኑን ያለምንም ከለር ግሬዲንግ የምንቆጣጠርበት ነው። ማለትም ቪዲዮአችሁን ከለር ግሬዲንግ ሳትሰሩ ራሳችሁ ካሜራችሁ ላይ ከለራችሁን እንደምትፈልጉት አይነት ሉክ እንዲሰጣችሁ የሚያደርግላችሁ የካሜራችን አንዱ ሴቲንግ ነው። ፒክቸር ስታይል ይባላል ማለት ነው። ስለዚህ በዚህ ቪዲዮ ቤስት ካነን ፒክቸር ስታይል የሚባሉትን እያንዳንዱን ተራ በተራ እየሞከርናቸው ቼክ የምናደርገው ይሆናል ማለት ነው። ለምሳሌ እዚህ ጋር የምታያቸው እነዚህ ፒክቸሮች እስከነ ፒክቸር ስታይል ኔማቸው እንደምታያቸው እዚህ ስክሪን ላይ ያሉት አንድ ቁጥር ላይ የምታዩት አውቶ ሲሆን ብዙ ጊዜ ቢግነሮች ይጠቀሙታል። አውቶ ላይ በማድረግ ሁሉንም ነገሩን ራሱ አውቶ ኮንትሮል ያደርግላቸዋል ማለት ነው። ካለው ዌዘር ጋር ኮንትሮል እያደረገ አውቶ የሆነ ፒክቸር ስታይል ይሰጣችኋል። ጀማሪ ከሆናችሁ አሪፍ ነው። ነገር ግን ከዚህ የተሻለ ፒክቸር ስታይሎችን መጠቀም አለባችሁ። ሁለተኛ ላይ የምታዩት ፒክቸር ስታይል ደግሞ ስታንዳርድ ነው። ይሄ በጣም አሪፍና ብዙ ጊዜ እኔም የምጠቀመው ነው። ስትሮንግ የሆነ ከለር ኤንድ ኮንትራስት አለው። ፒክቸር ስታይል ውስጥ ከገባችሁ በኋላ የሚሰጣችሁን እነዚህን ኦፕሽኖች ሻርፕነሱን፣ ኮንትራስቱን እንዲሁም ደግሞ ሳቹሬሽንና ከለር ቶን አለ። እነዚህን እናንተ ማስተካከል አለባችሁ። ቪዲዮዎቻችሁን ስትቀርጹ በቻላችሁት አቅም ኮንትራስታችሁን ብትቀንሱትና ሌሎቹ ሴቲንጎች እንኳን ባሉበት ቦታ ቢሆን አሪፍ ሉክ ታገኛላችሁ። ቪዲዮአችሁ ላይ ኮንትራስቱን ቀንሳችሁት ኤዲቲንግ ላይ አውጥታችሁ ኮንትራስቱን ለብቻው ኤዲቲንግ ላይ ብትጨምሩት ሞር የተሻለ ነው። ስለዚህ ስታንዳርድ ላይም ስትሮንግ የሆነ ከለርና ኮንትራስት እናገኛለን ማለት ነው። ስታንዳርድ ላይ አድርጋችሁ ብዙ ጊዜ ለሶሻል ሚዲያዎች ለዩቲዩብ ስታንዳርድ ላይ አድርጋችሁ ብትቀርጹ የተሻለና ናቹራል የሆነ ሉክ ይሰጣችኋል ማለት ነው።
ሌላው ደግሞ እዚሁ ላይ ሻርፕ እና ክሊን የሆነ ሉክ አለው። ስለዚህ ሞር ኤኒ ሶሻል ሚዲያ ብትጠቀሙት አሪፍ ነው ማለት ነው። ሶስተኛው ደግሞ የምታዩት ፖርትሬት ነው። ፖርትሬት ይሄንን ቪዲዮ ለምሳሌ እየቀረጽኩት ያለሁት በፖርትሬት ነው። ምንም ከለር ግሬዲንግ አልተሰራም። ፖርትሬት ፒክቸር ስታይል ላይ በመግባት ሁሉም ላይ እንደምታገኟቸው ኮንትራስታችሁን ከቀነሳችሁት በኋላ ልክ እንደዚህ አይነት ቪዲዮ ማግኘት ትችላላችሁ። ነገር ግን ዋይት ባላንሳችሁንም ማስተካከል አለባችሁ። ስለሱ ደግሞ ወደ መጨረሻ ማስረዳችሁ ይሆናል ማለት ነው። እሺ ፖርትሬትን ለምን እንጠቀመዋለን ካላችሁ ሶፍት ስኪን ቶን ነው ያለው እንደምታዩት። እንዲሁም ደግሞ ለምን አይነት ፕሮጀክቶች መጠቀም እንችላለን? ኢንተርቪው ለሆኑ ቀረጻዎች፣ ለዊዲንጎች፣ ኤኒ ኢቨንትስ በፖርትሬት ብትቀርጹ የተሻለና ልክ ሌሎቹ ፒክቸር ስታይል እንደምታዩት ናቹራል ሉኩን ሳይለቅ ግን ስሙዝ የሆነና ግሎ የሚያደርግ አሪፍ የሆነ ፉቴጅ ይሰጣቸዋል ማለት ነው። ስለዚህ በፖርትሬት እነዚህን ስራዎች መስራት ትችላላችሁ። አራተኛው የምታዩት እዚህ ጋር ላንድስኬፕ ነው። ይሄ በጣም ብዙ ጀማሪ ላንድስኬፕ ላይ በማድረግ ሁሉንም ስራዎቻችሁን ትሰራላችሁ። ምክንያቱም ላንድስኬፕ ስክሪናችሁ ላይ ስታዩት በጣም የሚያምርና ከለርፉል የሆነ ነገር ስለሚሰጣችሁ ሁሉንም ስራዎች ላንድስኬፕ ላይ እያደረጋችሁ ትሰራላችሁ። ይሄ በጣም ስህተት ነው። ላንድስኬፕን ብትችሉ ለትራቭል ለሆኑ ቪዲዮዎች ሞር ቫይብራንት ከለር ያለው ፒክቸሮችን ማንሳት ወይም ደግሞ ቪዲዮዎችን መስራት ስትፈልጉ በቀላሉ ስኬፕ ላይ በማድረግ ፒክቸር ስታይላችሁን ኢንፎርሜሽን ውስጥ በመግባት እነዚህን ሻርፕነስ፣ ኮንትራስት፣ ሳቹሬሽናችሁን እንዲሁም ደግሞ ከለር ቶናችሁን በማስተካከል ብትጠቀሙት አሪፍ ነው። ነገር ግን ፕሮፌሽናል ለሆኑ ስራዎች በላንድስኬፕ በጭራሽ መስራት የለባችሁ። አምስተኛውና በጣም አሪፉ ናቹራል ፒክቸር ስታይል ነው። ናቹራል ፒክቸር ስታይል በጣም አሪፍ ነው ያልኩበት ምክንያት ሞር ኤዲቲንግ ላይ ከለር ግሬዲንግ ወይም ደግሞ ከለር ኮሬክት ማድረግ ከፈለጋችሁ ናቹራልን በመጠቀም ናቹራል የሆነ ፍላት የሆነ ፒክቸር ነው የሚሰጣችሁ። ሎ የሆነ ኮንትራስት ነው ያለው ከሌሎቹ ዝቅተኛ የሆነ ኮንትራስት ስላለው ኤዲቲንግ ላይ ለመስራት ሞር የተሻለ ነው ማለት ነው። እንዲሁም ደግሞ ብዙ ፕሮፌሽናል ቪዲዮ ኤዲተሮችም ናቹራል ላይ በማድረግ ቪዲዮቻቸውን በመቅረጽና ከለሩን ግሬድ በማድረግ ሞር የተሻለ ያገኛሉ ወይም ደግሞ ራሳቸው የሚፈልጉትን ሲኒማቲክ ሉክ ማግኘት ይችላሉ ማለት ነው። ስለዚህ እናንተም ስትቀርጹ በናቹራል ቪዲዮቻችሁን ብትቀርጹ አሪፍ ለከለር ግሬዲንግ የሚመች ቪዲዮ መቅረጽ ትችላላችሁ ማለት ነው። ሌላኛው ሲኒ ስታይል ነው። እነዚህ ሲኒማቲክ ስታይሎች እንዲሁም ብላክ ኤንድ ዋይት የተለያዩ ፒክቸር ስታይሎች አሉ። እነዚህንም እናንተ የገባችሁ ሞክሯቸው። ሞር እናንተ ከአምስቱ የተመቻችሁን ፒክቸር ስታይል ወይም ደግሞ እናንተ ብዙ ጊዜ የምትጠቀሙትን የፒክቸር ስታይል ኮሜንት ላይ የገባችሁ ጻፉልኝ። እንዲሁም ደግሞ መጨረሻ ላይ እንደ ቲፕ የጨመርኩላችሁ ዋይት ባላንስ ነው። ሁሌም እናንተ እንዳላችሁበት ዌዘር ይወሰናል። ነገር ግን ናቹራል የሆነ ሉክ 5200 ላይ ማግኘት ትችላላችሁ። ከ5200 ወደ ታች ስትወርዱ ኬልቪናችሁ በጣም ብሉ እየሆነ ይሄዳል። ወደ ላይ ደግሞ ስትጨምሩት የሎ ወይም ኦሬንጅ የሆነ ከለር ይሰጣችኋል ማለት ነው። እናንተ እነዚህን እያስተካከላችሁ ቁጥሩን በማመጣጠን ዋይት ባላንሳችሁን በማስተካከል በጣም አሪፍ የሆነ ቪዲዮ መውሰድ ትችላላችሁ። ሞር ደግሞ ስለ ዋይት ባላንስ ራሱን የቻለ ክላስ እንዳዘጋጅላችሁም ከፈለጋችሁ ስለ ዋይት ባላንስ ስራለን እያላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እየገባሁኝ ስለ ዋይት ባላንስ ብቻ ብዙ ማወቅ ያለባችሁ ነገር አለ። በእርግጠኝነት እነሱን እየገባው ዲቴይል ማስረዳችሁ ነው የሚሆነው። ቪዲዮ እንደጠቀማችሁና እንደወደዳችሁት አልጠራጠርም። ሁላችሁም እየገባችሁ ይሄንን ቻናል ሰብስክራይብ ማድረጋችሁንና እንደዚህ አይነት ቪዲዮዎች ስለቅላችሁ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ አመሰግናለሁ።